አውቃለሁ ቢኒ በጣም ጥሩ ሰው ነው። እኔ ግን ማውቀው እንደ ጓደኛ ነው። አንቺ በምታውቂው መንገድ አላውቀውም። ሁሉም ሰው አብሮት እንደሚሆነው ሰው ባህሪው ይለያያል። ለእናቴ እኔ እንደ ልጅ ነኝ፣ ለአንቺ እንደ ወንድም፣ ለጓደኞቼ እንደ ጓደኛ፣ ለፍቅረኛ ደግሞ እንደ ፍቅረኛ። ሁሉም ሰው አብሮት እንደሚሆነው ሰው ካራክተሩ የተለያየ ነው። ብቻ ቸኩለሽ የማይሆን ነገር ውስጥ እንዳገቢ። እሱም ያፈቅረኛል የሚለውን ጥያቄ በደንብ አጥኚ። አዎ ያፈቅረኛል። ከምታስበው በላይ በጣም ነው የሚያፈቅረኝ። የኔ እብድ እህት፣ አንቺ የምታውቂው ስለ ራስሽ ብቻ ነው። ሁሉም ሰው ወድሻለሁ ስላለሽ ይወድሻል ማለት አይደለም። ፍቅርሽና ስሜትሽን ለማንም በግልጽ አታሳይ። ውይ ወንድሜ፣ ቆይ አንተ ተሸወድክና እኔ የምሸወዳለሁ ማለት ነው እንዴ? ደግሞ ቆይ ዛሬ ትሄዳ ነው ቤቱ እንደዚህ ሰላም የሆነው? ትናንትም አልነበረችም። እርግጠኛ ነኝ ለሰርጓ ዝግጅት ቢዚ ሆና ነው የሚሆነው አይደለ? ቆይ እንደዚህ ስትይ ማላዘንና ልቤ የማይሰበሩ ይመስልሽ? ውይ ወንድሜ በጣም ይቅርታ፣ ግን በቃ እውነታው ይሄ እኮ ነው። ኤፍራታ አንቺ የጀመርሽላትን ታሪክ ሙሉ በሙሉ ሰምታ ከቤት ጠፍታለች። ገነትም ወደ ቤቷ ተመልሳለች። ሁሉም አሉኝ የምላቸው ሰዎች አንዳንድ እያሉ ከቤት ወጥተዋል። ይህ ማይበተን የሚመስለው ቤተሰብ ከቤዛ እናት ጀምሮ አንዳንድ እያለ ተበታተነ። አሁን ያለነው እኛ አራታችን ብቻ ቀራል። ቆይ እኔ ምን አይነት ታሪክ ነበር የጀመርኩት? ገነት እናቷ እንደሆነች ነግረሻታል ነበር? ያኔ ሸፋፍነን ለማለፍ ብንሞክርም ግን ከእውነታው ማራቅ አልቻለም። እኔ እንደዚህ አይነት ነገር አውርቼ ነበር? ቆይ ግን እሱን ተውና እውነታው ምንድን ነው? እውነታውማ ገነት የኤፍራታ እናት ናት። ምንድን ነው ያልከው? ኤፍራታ የገነት ልጅ ናት ነው ያልከው? ቆይ እኛ ስለምናውቃቸው ገነትና ኤፍራታ ነው የምታወሩት ወይስ ስለ ሌላ ሰው ነው የምታወሩት? አዎ እኛ ስለምናውቃቸውና እዚህ ቤት ስለሚኖሩ ሰዎች ነው እያወራን ያለ ነው። ቆይ ግን አንቺ ምን አስደነገጠሽ? ኧረ እኔ አልደነገጥኩም። ደንግጫለሁ። እንዴት ይሄን ያክል ዓመት ሳናውቅ ይሄው ነገር ሁሉ ሊፈጠር ይችላል? እና ወይስ እየቀለዳችሁ ነው? ቆይ የምራችሁን ግን እኛ የምናውቃቸው ኤፍራታና ገነት ናቸው እናትና ልጅ ሆኑት? ወይዘሮ ሉሊት ትንሽ አረፍ ብለሽ አታወሪ? እየተንቀጠቀጥሽ ነው እንዳትወድቂ። አዎ እሺ፣ እውነትህን ነው። ልቀመጥ። እዚህ ቤት ውስጥ ተቆልፎብሽ ነው የምትወይ አይደለ? መውጣት ስትፈልጊ የምትከፍሽበት ቁልፍ የለሽም? አይ የለኝም። ያው እኔም የትም ስለማልሄድ ምንም አይሰራልኝም። ማለት ቆይ እዚህ ቤት ውስጥ የሆነ አደጋ ቢፈጠርስ? ወይም ደግሞ ቤተሰቦችሽ ቶሎ ድረሽልን ቢሉሽ ምንድን ነው የምታደርጊው? ያው ታውቂ የለ አለቃ ማንም እንዲወጣና ማንም እንዲገባ አይፈልግም። ኧረ እንደዛ ነው። በጣም ጥሩ። እስኪ እስከ መቼ ድረስ አስሮ እንደሚያስቀምጠኝ እናያለን። አለቃ ግን ምርጫ ላይ ጎበዝ ናቸው። ቆንጆ ቀሚስ ነው የገዙልሽ። አዎ በምርጫ እሱ አይታማም። በጣም ጥሩ መራጭ ነው። ማለት ታዩ አይጠቅምሽም። ስልኬን ፈልጌ ወጣሁት። አይተሽዋል እንዴ? አይ አላየሁትም። ያደርኩበትን ክፍል ስታነጥፍ ያላየሽም? ወይም ደግሞ የያፌትን ክፍል? አይ አላገኘሁትም። ይህ የማይረባ እኔን እዚህ ማገቱ ሳይቀር ስልኬን ወሰደው። በጣም ጥሩ። የድሮዋን ኤፍራታ እንዳልሆንኩ አሳየዋለሁ። ቆይ እዚህ አግቶ ነው እንዲያመጣሽ? አይ አይደለም፣ በፈቃዴ ነው የመጣሁት። አሁን ቁርሱን ማነሳሳት ከፈለግሽ አንሳሽ። እዛ ጋር ግን ብርጭቆ ስለተሰበረ ተጠንቀቂ። እሺ መቤት። ከዚህ በኋላ መቤት እንዳትይኝ። እኔ ከአንቺ በምንም አልሻለም። እንደውም ከፈለግሽ ከዚህ በኋላ ጥሩ ጓደኛሞች እንሆናለን። አረ እንዴት ሆኖ? ሰራተኛ ካሰሪው ጋር እንዴት ሆኖ ጓደኛ ይሆናል? የማይሆነው እንደነገርኩሽ ነው። እኔ አንቺ አሰሪ አይደለሁም። ግን ካልፈለግሽ አላስገድድሽም። ከዚህ በኋላ ግን ሰው ካስፈለገሽ እኔ ከጎንሽ ነኝ። እሺ ለማንኛውም ምግቡን ላንሳው። ግን ቆይ እሱ ያስቀመጣት የኔ ሰላይ ብትሆንስ? ምን ሆኜ ነው በዚህ ልክ የለፈለፍኩት? እርግጠኛ ነኝ ደግሞ የሱ ሰው ናት። ጠብቂያት ብሎ ነው እዚህ ያስቀመጣት። ከዚህ በፊት ያልነበረች ሰራተኛ ድንገት ከየት መጣች? ኤፉ ጠንቀቅ ማለት አለብሽ። ለነገሩ ምን እንዳያመጣ እንደዚህ ተቆልፎብኝ ስልክ እኔ ጋር ሳይኖር ምን ታደርጋለች ብሎ ያስባል።
ደግሞ ከዚህ በኋላ በሁሉም ነገር ተስፋ ቆርጫለሁ። ፖሊሶቹም ጋር አልገናኝም። እባክሽን እንደዚህ አትሁኝ። አንቺ እንደዚህ መሆን የምንጎዳው እኛ ነን። እኔም ኑ ከኔ ጋር ሆኑ አብረን እንጥፋ አላልኳችሁ? ግን ማወቅ ያለባችሁ ነገር ካልታገልናቸው በቀል ልናሸንፋቸው እንደማንችል ነው። አንቺም ከዚህ ወጥተሽ ወደ እናትሽ መሄድ ከፈለግሽ መታገል አለብሽ። እኔ ግን ምን አይነት ራስ ወዳድ ነኝ? ለአንድ ለእኔ ስል የእነዛን ሁሉ ሴቶች ስቃይ ረሳሁት? አይ ኤፍራታ ተይ፣ እንደዚህ አታድርጊ። አንቺ በግልሽ ያለብሽን ችግር እነዛን ንጹህ ሴቶች ነፃ ካወጣሽ በኋላ ትመለሽበታለሽ። እንደውም እኮ ያፌትን ማግባቴ በጣም ይጠቅመኛል። እኔ እንደሆነ ህይወቴ ተበላሽቷል። እሱን ካገባ በኋላ የሁሉንም ሴቶች ህይወት የማድንበትን አንድ ፍንጭ አገኛለሁ። ከዛ እሱ ከታሰረ በኋላ ደግሞ ይህን ቤት በሚስትነት መብት ወስጄ ለነናታን እመልስላቸዋለሁ። ከኔ ህይወት ውጭ ያለው ሁሉም ነገር ወደ ነበረበት ይመለሳል። እንዴ ጀለስካ ምን ነው በግሽ? አታኔ ጓደኛ አይደለም እንደዚህ ብለህ እንዳጣራኝ ብያለሁ አይደል? ያፊት ደግሞ ሁሌ እንዳካብድ ይልቅ እቴት ይፈልጓሉ ጠፍቷል ምናምን እያልሽ ነበር። እሱ ችግር የለውም እኔ እደውልላታለሁ። ይልቃውን አንድ እንድታጣራልኝ የምፈልገው ነገር ነበር። እሺ ግን እኔም እንድታደርግልኝ የምፈልገው ነገር አለ። አንተም ማትረባ የተሳፈጥከኝ አልመሰለህ? ሁሌ አንድ ነገር እንድትሰራ ሳዝ ገንዘብ 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 አይሰለችም? እስኪ አንዳንዴ እንኳን ለአክስት ልጅ የሆነ ነገር በነጻ አድርግለት። እንደዛማ አይሆንም። ብሌን ወደ ውጭ ላካት ጥሩ ስራ ስለሰራች አይደል እንዴ? እኔንም ጥሩ ነገር እንድከፍልኝ ይፈልጋሉ። እሺ ስንት ብር ነው የፈለከው? በአሁኑ ገንዘብ አይደለም ፈልገው። እና ከገንዘብ ውጪ ምንድነው የፈለከው? መጀመሪያ ንገሪኝ፣ ምንድነው እንዳደርግልህ የምትፈልገው? ጥሩ ያ ጓደኛህ አለ አይደል? ማን ነው? እኔ እንደሆነ የሀገር ጓደኛ ነው ያለኝ። እኔ የማወራው ስለ አንዱ ብቻ ነው፣ ዳግም ስለሚባል። ዳጊ? እሷማ የኔ ጓደኛ ናት። ምንድነው እንዳጣራልህ የፈለከው? እሁድ ላገባት ካሰብኳት ልጅ ጋር የስጋ ዝምድና እንዳለው ሰምቻለሁ። እሱን ነገር እንድታረጋግጥልኝ ይፈልጋል። አንተ ልታገባ ነው? መቼም እቴቴ ይሄን ነገር አታውቅም። ቆይ ምን አይነቱ ጨካኝ ነህ? ቤተሰቦች ሳያውቁ ልታገባ ነበር? ምንም ቢሆን እኮ እቴቴ እናትህ ጓደኛ ናት። አንተም አክስቴ እያልካት ነው ያደግከው። እሷም እንደ እህቷ ልጅ ነው የምታየው። አሁን ያልኩህን ብቻ አድርግ፣ በማያገባ አትግባ። እሺ በቃ አጣራልሃለሁ። አንተም ግን እንድታደርግልኝ ፈልገው ነገር አለ። እንደምታደርጉም እርግጠኛ ነኝ። እሺ ምንድን ነው የምትፈልገው? ተናገር። ያ የድሮ ጓደኛ ፍቅረኛ በጣም ቆንጅዬ ናት። ማነው እንዳትለኝ፣ የቢናም ፍቅረኛ ጽዮን ትባላለች እና የሌለን የተመቸች። ለትንሽ ቀን ብቻ ነው ባሱ፣ ከዛ መልስልታለሁ። ሰማኛለህ? ሁለተኛ አይደለም ስሟን ጮክ በል ጠራ፣ ብታስባት እገልሃለሁ። ቢናም ቢሆን ፍቅረኛው ልትሆን አትችልም። እኔ ካልፈቀድኩ እሱን ለማንም ልትሆን አትችልም። እኔ በጥፊ መታኝ። ቆይ የምትወዳት ሴት እሷ ናት እንዴ? እሷ ማለት ለእኔ ያለችኝ ውድ ነገሬ ናት። ማንም ሰው ሊነካት የማይችል እንቡጥ ጽጌረዳ። እሷ የነካውን ደግሞ ይደማል። አሁን ያልኩህን ብቻ አድርግ። አንተ ሰበለክ ብቻ ሁሌ የሚሆን ነገር አለ ይመስልሃል አይደል? እኔ አቤል እንደውም ስፈልግ ይብስብኛል። ሄሎ ዳጊ። ሄሎ አቤላ፣ ምን ሆነ የቆየው? እኔ ያልኩህ ሰፈር ከደረስኩ እኮ ቆየሁ። አዎ ይገባኛል። መንገድ ላይ ያፊትን አግኝቼው እኮ እያወራሁት ነበር የቆየሁበት። ያፌት? እሺ በቃ ችግር የለውም። ካልቻልክ እኔ መሄድ እችላለሁ። አረ መጣሁ። አሁንም አውርተን ጨረስን እኮ። እሱ ሰፈር ምን ላደርግ እንደመጣሁ ባላቅም ለአንተ ስል ግን መጥቻለሁ። እሺ በቃ ወደ እሱ ሰፈር መታጠፊያ ጋር ነኝ። ቁጭ ብዬ እጠብቅሃለሁ። እሺ መጣሁ። እሺ ያፌት አለመኖሩ በጣም ጥሩ ነው። እህቴም በነፃነት አወራታለሁ። እናቴም ናታንም ለእሷ ብለን ሁሉም ነገር እንደደበቅናት አስረዳታለሁ። ጉድ እኮ
እኮ ነው እንዴ? ቆይ እንዴት ይህንን ያህል አመት እኔ ይህን ሁሉ ሚስጥር ሳላውቅ እቀራለሁ እንዴ? እሷ ይህን ጉድ በጉያ ተሸክማ ነው እንዴ እኔም በሆነው ባልሆነው ስታሯሩጠኝና ስታስበረግገኝ ኖረችው? አይ ምን አለ ትንሽ እንኳ ቀደም ብዬ ባውቅ ኖሮ። እናንተ ኤፍራታ ገነት እናቷ እንደሆነች አታውቅም አይደል? ምን ነው ካላወቀች አንቺ ልትነግሪያለሽ? አይ እሷማ ማወቅ የለባትም። አስባችሁታል? እናቷ የቤት ሰራተኛ እንደሆነች ስታውቅ ምን ሊሰማት እንደሚችል? እንግዲህ ባይዋጥልሽም እመኝ ነው ኤፍራታ የገነት ልጅ ናት። ቆይ ግን ለምንድን ነው አሁን ሳይሽ የሆነ የመታፈን ስሜት የተሰማኛለሁ? ታውቂያለሽ፣ አንቺን ባየሁሽ ቁጥር የሆነ አይምሮዬ በጣም ይጨናነቃል። ልቤ መተንፈስ ነው የሚያቅተኝ። እንዴ እቺ ልጅ ምን ሆናለች? አሁን ከምናወራው ርዕስ ጋር ይሄ ምን ያገናኘዋል እንዴ? እኔ እኮ እያወራሁት ያለሁት ስለ ወንድምሽ ፍቅረኛ እናትና ስለ ገነት ስለ ሰራተኛችን ነው አይደለ? ቆይ ግን እርግጠኛ ናችሁ ግን ሁለቱ እናትና ልጅ ናቸው? ይሄንን ማመን አልችልም። ወይዘሮ ገነት እስኪ አሁን ምን እንደምትሆኝ እናያለን። እንደፈለግኩ ነው የማሽከረክርሽ። እኔ ላይ ላደረግሽ ሁሉ አንድ ባንድ አስከፍልሻለሁ። ወይዘሮ ሉሊ ምን እያሰብሽ? አረ ምንም፣ በቃ ደህና ዋሉ። እኔ ብዙ ስራ አለብኝ ልሂድ። ገነት ስትመጣ ደግሞ ሰላም እንዳልኳት ንገሩልኝ። ቆይ ወንድሜ ለምንድን ነው ገነት